በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንድናመልከው የፈጠረን አምላካችን ለእግዚአብሔር ከምስጋና ይድረስ። ወስብሐት ለአምላክ እግዝእትነ ወለወላዲተ አምላክ። እኛን ለማዳን ሰው የሆነባት ቅድስት ድንግል እመቤታችን እና እንዲሁም ሌሎች ቅዱሳን ሰማዕታት የተመሰገኑ ይሁኑና የቤተክርስቲያናችን አስተዳዳሪ መላከ ሰላም ባህሩ ሙሉ ዓለም እና እንዲሁ ሌሎች በዛሬው ዕለት በእንግድነት የታደማችሁ እና በዛሬው ዕለት ለምረቃ መርሐ ግብር የደረሳችሁ መምህራን እንዲሁም በዚህ አውደ ምሕረት የተገኛችሁ አባቶቻችን እና እናቶቻችን እንደየማዕረጋችሁ በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን በሰማይና በምድር እንዲሁም በፈጠረው ፍጥረት አንደበት ሁሉ እንዲመሰገን ፈቃዱ ስለሆነ የእኛንም ምስጋና በቸልተኝነት የምናቀርበውን ያማረ የተወደደ መስዋዕት አድርጎ እንዲቀበልን ፈቃዱ ይሁን። እንግዲህ የዛሬው መርሐ ግብር እንደሚታወቀው ሰኔ 22 ቀን ነው ዛሬ። ነገር ግን ከዛሬ በፊት ግንቦት 30 በብፁዕ አባታችን እና እንዲሁ በሀገረ ስብከቱ የሙያ ኃላፊዎች የምረቃ መርሐ ግብር ተደርጓል። ሌሎችም ጉባኤያት ያስመረቁበት ዕለት ስለነበረ በዛሬው ዕለት ደግሞ በአጥቢያችን የራሳችን በዓል ማክበር ስለፈለግ የተካሄደ መርሐ ግብር ነው። በዚህም ላይ እንግዲህ እያንዳንዱ ደቀ መዝሙር ከጀመረበት ጀምሮ ትልቁን የእውቀት ደረጃ እስከሚያገኝ ድረስ የጥቂቶች ተሳትፎ ብቻ ሳይሆን የሁላችን ተሳትፎ ስለሆነ ወደፊትም ለማበረታታት እንዲያግዘን ተስፋም እንዲሆን በማለት መርሐ ግብሩ በዚህ እንዲካሄድ ሆኗል። በዚህ ላይ አጠር ያለውን ሪፖርት እንዳቀርብ ስለተጋበዝኩኝ ከፍተኛ ደስታ ይሰማኛል። በጥሞና የምትከታተሉኝ በእግዚአብሔር ስም አሳስባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር ሀገረ ስብከት የደብረ ሰላም ባለ እግዚአብሔር ቤተክርስቲያን የአዲስ ኪዳን ትርጓሜ ምስክር ጉባኤ ቤት የ2017 ዓመተ ምህረት የደቀ መዛሙርት ምረቃን አስመልክቶ የቀረበ አጭር ሪፖርት ነው። በመጀመሪያ የጉባኤ ቤትን መጽሐፋዊ ታሪክ ወይ ደግሞ ታሪካዊ ዳራውን በጥቂቱ ቢሆን መግለጽ አስፈላጊ ስለሆነ ደቀ መዝሙርና ቤተ ጉባኤ የጽንስና የማህፀን የእናትና የልጅ ያክል ቀረቤታ አላቸው። በተመሳሳይ ቤተክርስቲያንና ቤተ ጉባኤም የስርና የቅርንጫፍ የፍሬና የዛፍ ያክል ትስስር ያላቸው ናቸው። መምህርና ደቀ መዝሙርም የአባትና የልጅ ያክል ግንኙነት አላቸው። ይህም ሙሴ በመምህርነት ደቀ መዝሙር ኢያሱን ራሱን አስመስሎ እንዳወጣው በኦሪት ዘዳግም በምዕራፍ 33 ላይ ተጽፎ እናነበዋለን። ለዚህም ሙሴ ከግብፅ ቀይ ባህርን ከፍሎ ያሻገረውን ሕዝብ ኢያሱን ዮርዳኖስን ከፍሎ ምድረ ርስትን ሲያካፍል አይተነዋልና። በተመሳሳይ ኤልያስም ኤልሳዕን ራሱን አስመስሎ እንዳወጣው በሁለተኛ ነገሥት በምዕራፍ 2 ጀምረን በምናነበው የመጽሐፍ ቅዱስ ክፍል ተገልጦልናል። የጉባኤ ቤትን ሁኔታ ስናነሳ በአንደኛ ነገሥት በምዕራፍ 19 ላይ የጥበብና የትንቢት ቦታ የነበረው የአውቴዘራማ ተብሎ የሚታወቀውን ታሪክና እንዲሁ ደቀ መዛሙርት በዝተው ነበር ተብሎ ብሎ የሚነግረንም በሁለተኛ ነገሥት በምዕራፍ 6 ላይ የኤልሳዕን ታሪክ ማንበብ በቂ ነው።
ወደ አዲስ ኪዳን ስንመጣም የአዲስ ኪዳን መሰረት የሆነው መድኃኒዓለም ክርስቶስ በሥጋ ከቤታችን ከተወለደ በኋላ 7 ዓመት ሲሆነው ገማልያል ከተባለ መምህር ዘንድ በመሄድ የዕብራይስጥን ፊደል አሌፍ የት እያለ እንዳጠናና በተመሳሳይ የአሌፍ ትርጉም ምንድን ነው ብሎ በመጠየቅ ትምህርት በትርጓሜ የሚጠና መሆኑን ታምረ የተባለው የቤተክርስቲያን መጽሐፍ ማንበብ አስችሎናል፣ ወይ ደግሞ የቤተክርስቲያን መጽሐፍ መስክሮናል። በተጨማሪም በጥቂቱ እያደገ 12 ዓመት ሲሆነው በሉቃስ ወንጌል እንደተጻፈው የአይሁድን ሊቃውንት በጉባኤ ተገኝቶ እንደጠየቀና ያልገባቸውን ሲያስረዳቸው የነበረው በቅዱስ ወንጌል ትምህርት መመግበው በትምህርት በመማር ብቻ ሳይወሰን ማስተማርንም የሚያጠቃልል መሆኑን ያስረዳናል። ሌላው ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ የመጀመሪያም የመጨረሻም ስራ ያደረገው የማስተማር ስራ ስለነበረ 120 ቤተሰብ ደቀ መዛሙርቱን እንደሰበሰበና 3 ዓመት ከ3 ወር አስተምሮ በሚያደርግበት ጊዜም ደቀ መዛሙርቱን ሁሩ ወመሃሩ እስከ ኩሉ አጽናፈ ዓለም ወስብኩ ወንጌለ ለኩሉ ፍጥረት፣ ወደ ዓለሙ ዳርቻ ሁሉ ሂዱ ለፍጥረት ሁሉ ወንጌልን ስበኩ በማለት ላስተማራቸው ደቀ መዛሙርት በሚያደርግበት ጊዜም ይህን አደራ ሰጧቸው። እንዳረገ የሚያሳየን ወንጌልን ማስተማር መሆኑን ስንመለከት ደግሞ እስከ ፍጻሜ ዘመን የሚሰራ ስራ መሆኑን እንረዳለን። በዚህ መንገድ ከአባቶቻችን ሲወርድ ሲዋረድ ከኛ የደረሰው የቤተ ጉባኤ ታሪክ እንደ ደብረ ሰላም ባለ እግዚአብሔርን ከ1997 ዓ.ም ጀምሮ ተመስርቶ በርካታ መምህራነ ወንጌልን በማስተማር ሲያበረክት ቆይቷል። አሁንም በዚህ ስራ ቀጥሏል። ወደፊትም እንደዚህ ፍቃድ ይቀጥላል። ከተመሰረተ ጀምሮ ባስቆጠረው 20 ዓመት ውስጥ ከ130 በላይ የሚሆኑ መምህራንን ማስመረቅ ችሏል። ከተመረቁት መካከልም አንዳንዶቹ የገዳም አበምኔት በመሆን ሲያገለግሉ፣ ሌሎች ደግሞ በተለያየ የሀገሪቱ ክፍል በስብከተ ወንጌልና እንዲሁም ከሀገረ ስብከት አንስቶ ባለው መዋቅራዊ ሰንሰለት ቤተክርስቲያን እያገለግሉ ይገኛሉ። ቤታችን ከተመሰረተ ከ1997 ዓመተ ምህረት ጀምሮ የምረቃ መራዱ መመሪያ በሀገረ ስብከት እስኪወጣ ድረስ እስከ 2014 ዓመተ ምህረት ድረስ ማለት ነው። የምረቃ መራዱን በጉባኤቱ ብቻ ሲያካሂድ ቆይቷል። መመሪያ ከወረደበት ከ2014 ዓመተ ምህረት ጀምሮ እስካሁን ለአራት ጊዜ ያክል ምረቃ በብፁዕ አባታችን በተገኙበት ተካሂዷል። ከተመራቂዎች የትምህርት ማስረጃ ወረቀት ላይ አንደኛ የጉባኤው መምህር ቲዩተርና ፊርማ፣ ሁለተኛ የቤተክርስቲያኑ አስተዳዳሪ ቲዩተርና ፊርማ፣ ሶስተኛ የሀገረ ስብከቱ ስራ አስኪያጅ ቲዩተርና ፊርማ፣ አራተኛ የሊቀ ጳጳሱ አባታችን የአቡነ አብርሃም ቲዩተርና ፊርማ አርፎበት ምረቃው እንዲካሄድ ሆኗል። በዚህ ዓመት ይኸው ቤታችን ፈለገ ሊቃውንት ተብሎ የሚታወቀው እንዳስለመደው ግንቦት 30 2017 ዓመተ ምህረት በብፁዕ አባታችን በአቡነ አብርሃም የባህር ዳርና የሰሜን ጎጃም ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል በተገኙበት 15 ደቀ መዛሙርቱን ማስመረቅ ችሏል። ይህ በእንዲህ እንዳለ የዚህን ዓመት ምረቃ ምራዱ ልዩ የሚያደርገው በእውነቱ በባህር ዳር ከተማ ያሉ ሁሉም የመጻሕፍት ቤቶች ደቀ መዛሙርቱን ያስመረቁበት ዕለት እንደመሆኑ የቤተክርስቲያናችን አስተዳዳሪ መላከ ሰላም ማህሩ ብላለ በደብረ ቅዱሳን ሹማቦ አቡነ ገብረ መንፈስ ቅዱስ በሚገኘው የመጻሕፍት ትርጓሜ ትምህርት ቤት ገብተው ጊዜያቸውን በአግባቡ በመጠቀም ተምረው ለመመረቅ በቅተዋል። ዛሬም በአጥቢያችን እውቅና ከሚደረግላቸው 12 ደቀ መዛሙርት ጋር የእውቅና መርሃ ግብር እያደረግንላቸው ይገኛል። ይህንን ለመግለጽ ያስፈለገው መላከ ሰላም ባሩ ለዓለም አስተዳዳሪነታቸው ዓመት እስከ ዓመት ነው። ይህ ማለት የዕረፍት ጊዜ የላቸው ማለት ነው። ነገር ግን ጊዜያቸው በአግባቡ መጠቀም ለመኖሪያ ቤታቸው አቅራቢያ በሆነው ጉባኤት ገብተው ሁልጊዜ ከስራ መልስ ባደረጉት የትምህርት ክትትል ለዚህ ደረጃ ሲበቁ
አንድ ሳምንት ሰርተው አንድ ሳምንት በረፍት የሚያሳልፉ አገልጋዮች የበለጠ ጊዜያቸውን በአግባቡ በመጠቀም እውቀታቸውን ማሳደግ እንደሚገባቸው የማንቂያ ደወል ሆኖ ሊያገለግል ይችላል በማለት ትኩረት ሰጥተን እንድንገልጸው ያስፈልጋል። የደቀ መዛሙርቱ የእውቅና መራግር አስፈላጊ የሆነበት ዋናው ምክንያት መምህራኑ ሌትና ቀን ተግተው ነቅተው ከማስተማር ያለፈ ሌላው ሁለንተናዊ ፍላጎታቸው የሚሟላው በጠቅላላ ሕዝበ ክርስቲያን ተሳትፎ ስለሆነ አንድ ተማሪ ትምህርት ሀብሎ ጀምሮ እስከ መጨረሻ የመመረጥ ደረጃ እስከሚደርስ የሁሉ ሕዝበ ክርስቲያን ድርሻ ያላቸው መሆኑን በደንብ ስለምናውቅ ድካማቸው ፍሬ እንዳፈራ ለማሳወቅ ሲሆን ደስታው ለመምህራንና ለደቀ መዛሙርት ብቻ ሳይሆን ለሁሉ ሕዝበ ክርስቲያን እንደሆነ ስለምንረዳ ነው። በሌላ አነጋገር አንዳንዶቻችሁ ልብሳቸውን፣ አንዳንዶቻችሁ ምግባቸውን፣ አንዳንዶቻችሁ የመማሪያ መጻሕፍቶቻቸውን እየሰጣችሁ ያስተማራችኋቸው ሲማሩ ልጆቻችሁ ናቸው። ተምረው ካበቁ በኋላ ደግሞ መምህሮቻችሁ እንዲሁም አባቶቻችሁ ናቸውና በመጀመሪያ የደስታው ባለቤቶች እናንተ ስለሆናችሁ የድካም ውጤታችሁን ለማሳየት ተብሎ ይህ መርሃ ግብር ተዘጋጅቷል። ሌላው በዚህ ሰዓት እየተማሩ ያሉ የደቀ መዛሙርት ብዛት በጉባኤቱ ማለት ነው ዛሬ መረቆች ጨምሮ መደበኛ ሆነው በቤተ ጉባኤ የሚኖሩት 40 ያክል ሲሆኑ በከተማው ባሉ አጥቢያዎች በልዩ ልዩ የሥራ ዘርፍ በመደበኛነት እያገለገሉ የሚገኙት ደግሞ 20 ያህል ይሆናሉ። ስለዚህ በጥቅሉ 60 ደቀ መዛሙርት ይገኛሉ ማለት ነው። የጉባኤቱ ደቀ መዛሙርት ከመደበኛ ትምህርታቸው በተጨማሪ የሚከተሉት መርሃ ግብር ያከናውናሉ ወይ ደግሞ አገልግሎት ይሰጣሉ። አንደኛ የምዕመናን ልጆችን የአብነት ትምህርትና ግብረ ገባዊ ትምህርት ይሰጣሉ። ሁለተኛ በዚህ አጥቢያ የስብከተ ወንጌል ተሳትፎ የሰርክ መርሃ ግብር ትምህርት ይሰጣሉ። ሶስተኛ በመሰናዶ ግቢ ጉባኤና በሰንበት ትምህርት ቤት የስብከተ ወንጌል መርሃ ግብር ላይ ትምህርት ይሰጣሉ። አራተኛ በአጥቢያው የሚገኘውን የቅዱስ ሚካኤል ጽዋ ማህበር ስብከተ ወንጌል በማስተማር ይሳተፋሉ። አምስተኛ በማህበረ ቅዱሳን የስብከተ ወንጌል አገልግሎትና እንዲሁም በማህበረ ቅዱሳን የግቢ ጉባኤ አገልግሎት ይሰጣሉ። ስድስተኛ በየሳምንቱ ካህናት አባቶቻቸው በሚጠሩት የንስሐ ካህናት አባቶች በሚጠሩት የንስሐ ትምህርት በመስጠት ያገለግላሉ። ሰባተኛ በአካባቢ ባሉ አጥቢያዎች በልዩ ልዩ መርሃ ግብር አገልግሎት ይሰጣሉ። ስምንተኛ በሚዘጋጁ ልዩ ልዩ የስልጠና መርሃ ግብር ስልጠና በመስጠትም ያገለግላሉ። በጉባኤ ቤቱ የሚሰጡ የትምህርት አይነቶች አንደኛ 4ቱ ወንጌላት አንድምታ ትርጓሜ፣ ሁለተኛ 14ቱ የቅዱስ ጳውሎስ አንድምታ ትርጓሜ፣ ሶስተኛ ሰለስቱ አርሳት ወይም ደግሞ ከግብረ ሐዋርያት እስከ ራዕየ ዮሐንስ ያለው ማለት ነው። ሌላው ከመጻሕፍተ ሊቃውንትም አምስቱ አዕማደ ምስጢር እና ውዳሴ ማርያም፣ ቅዳሴ ማርያም አንድምታ ትርጓሜ፣ ፍትሐ ነገሥት አንድምታ ትርጓሜ ይሰጥበታል። ስለዚህ በጉባኤ ቤቱ በቀን 4 ወንበር ወይም 4 የትምህርት አይነት ይሰጣል ማለት ነው። የቀሩት የትምህርት ደረጃዎች 4 ጉባኤት እንዲሰጡ ለማስቻል ሰበካ ጉባኤው ባደረገው ከፍተኛ አስተዋጽኦ በዚህ ጉባኤ ተምረው በእውቀትና በስነ ምግባር ከተመሰከረላቸው አንዱን በመምረጥ ምክትል መምህር በማድረግ የመማር ማስተማሩን ስራ እንዲያገዙ እና አሁን በማስተማር ያሉት ደግሞ ተጨማሪ የብሉይ ኪዳን ትምህርት እና ሌሎችንም ጉባኤት እንዲማሩ በማድረግ ከፍተኛ ዕድል አመቻችቷል። ለዚህ ጉባኤ ቤቱ ልባዊ ምስጋና ለሰበካ ጉባኤው አቅርቧል። በሌላ መልኩ ጉባኤ ቤቱን ለማሳደግ ከሚንቀሳቀሱት አካላት ማህበረ ቅዱሳንን ሳናነሳ አናልፍም። ጉባኤ ቤቱ ለመማሪያ ክፍልና ላይብረሪ የሌለው መሆኑን በማስታወስ ይህን ችግር ለመፍታት የሚያስችል ፕሮጀክት ቀርጾ እንቅስቃሴ ጀምሮ ይገኛል። በዚህም የመጀመሪያ ዙር ድጋፍ ባለፈው ሳምንት ሰኔ 15 ወደ 100 የሚደርሱ ታላላቅ መጻሕፍትና አንድ ለጽሑፍ አገልግሎት የሚውል ኮሚቴው ድጋፍ አድርጎልናል። በዚህም ጉባኤ ቤቱ ስለተደረገው መልካም ተግባር የደብረ ሰላም ወረዳ ማዕከል ማህበረ ቅዱሳን በእጅጉ ያመሰግናል። በዚህ አጋጣሚ የምዕራፍ ድጋፍ ማድረግ ለምትፈልጉ ጉባኤ ቤቱ ጥሪውን ያስተላልፋል። ሌላው ማህበረ ቅዱሳን ለጉባኤ የሚያደርገው ተሳትፎ ከ40 ደቀ መዛሙርት መካከል ለ10 ደቀ መዛሙርት መጠነኛ ድጋፍ ያደርጋል። ሙከራቸውን ለማስታወስ ያክል እንጂ ከ40 ተማሪ ለ10 ማለት 30 ያክል አያገኙም ማለት ነው።
አሱን ቢሆኑ ጊዜውን ጠብቆ ስለማይመጣ ወጥ በሆነ መንገድ ለመደጎም ብንቸገርም የማህበረ ቅዱሳን ዋናው ማዕከል ጉባኤውን ስላሰበው በእውነት ከልብ በመነጨ ምስጋና እናመሰግናለን። ሌላውን ሳናመሰግን የማናልፈው ቢኖር መላው ቤተክርስቲያን እኛ የምናስተምራቸው ደቀ መዛሙርት ሰዎች እንጂ መላእክት አይደሉም። ልብስ ቀለብ የሚያስፈልጋቸው በመሆኑ ምንም እንኳን በተደራጀ መንገድ ባይሆንም ለዚህ ደረጃ የበቁት በእናንተ ሁለንተናዊ ተሳትፎ ስለሆነ አምላኩ ጉባኤ ለሁላችሁም ማስተዋልና ጥበብን ያድልኛል እንላለን። አንድ ነገር ላሳስባችሁ እወዳለሁ። በዚህ ዘመን የደቀ መዛሙርት ፍሰት ከገጠር ወደ ከተማ ሆኗል። ለዚህም ካለ ወቅታዊ ጉዳይ በገጠር ያሉ ዘመናዊ ትምህርት ቤቶች እያስተማሩ ባለመሆኑ በዚህ ምክንያት ህፃናት ወደ አብነት ትምህርት ቤት መሄድ እንደ አማራጭ እየተጠቀሙ ይገኛሉ። በገጠር ያሉ ትምህርት ቤቶችም አብነት ትምህርት ቤቶች በዚህ አይነት ፈተና እየገጠማቸው ስለሆነ የአብነት ትምህርት ከገጠር ወደ ከተማ ሆኗል። ይህም ካፍ በኋላ ላስተላለፈ መልእክት በደንብ እንድሰሙ ይወዳሉ። የከተማው ሰው ከገጠሩ ማህበረሰብ ዕዳ አለበት ወይ ደግሞ ብድር እየመግለጸው አሁን ቀድሰው የሚያቆሩን፣ አሁን ምሳሌ የሚሰጡን፣ አሁን የሚመሩን፣ አሁን የሚያስተምሩን የገጠሩ ማህበረሰብ አስተምሮ የሰጠን ናቸው። የገጠሩ አስተምሮ ወደ ከተማ እየሰደደ የከተማው እንደሰደደ ማለት ነው። የከተማው አስተምሮ ወደ ገጠር በመስደድ ዕዳውን የሚከፍልበት ወቅቱ አሁን መሆኑን ማሰብ ተገቢ ነው። ከገጠሩ ይልቅ የከተማው ሰው የተሻለ አመለካከትና ግንዛቤ ስላለው አለን ስለሚልን የተማረ ማህበረሰብ ነውና የተዝረከረከና መቋጫ ያጣው የአብነት ትምህርት ቤት ፈተና በማስተካከል ቤተክርስቲያንን በማገዝ ድርሻችሁን ትወጡ በቤተክርስቲያን ስም ጥሪያችንን እናቀርባለን።